በሰዓቱ አግብተሽ ትዳር ይዘሽ አበባ እንዲሙ ማየት አለብሽ። ልጅ መውለድ አለብሽ። ትዳር መያዝ አለብሽ። ሀይ ሰላም አለይኩም ያ ጀማ፣ እንዴት ናችሁ? እንኳን ወደ ኢክራም ቲዩብ በሰላም መጣችሁ። በመጀመሪያ ሁላችሁንም ከልቤ ወላሂ በጣም በቃ ልገልጸው ከምችለው በላይ አይነት ደስታ እንዲሰማኝና የተቀበላችሁኝ አቀባበል በጣም በቃ እኔ እንጃ። እኔ እንደዚህ ገባኛል ሊውል ሰው ይወደኛል ብኝ ጭራሽ ነው ያልገመትኩትና በጣም ነው ደስ ያለኝ። ወላሂ በአንድ ቪዲዮ 25,000 ሰብስክራይበር ሚስሚላ እና በጣም ነው የገረመኝ እና በጣም ነው የማመሰግነው ሁላችሁንም። ሰብስክራይብ ያደረጋችሁልኝ ሁሉ አመሰግናለሁ። ቪዲዮን ያያችሁልኝ ቲክታክ ላይ ምናምን ሼር ያደረጋችሁ ፔጅ ምናምን ስክሪንሾት ያደረጋችሁ አብራችሁ ሰብስክራይብ አድርጓ ስትሉ የነበራችሁ ሰዎች በሙሉ ሁላችሁንም ወላሂ ከልቤ ነው የማመሰግነው። በጣም ነው ደስ ያለኝ። በጣም እኔ እንጃ እንደዚህ አልጠበኩም ከእናንተ ብቻ ከሚገባኝ በላይ እኔ ምንም አድርጌላችሁ አይደለም። ዝም ብላችሁ በቃ እኔ እንጃ ካላህ ነው ብቻ ወደ የእናንተ ውዴታ የተሰጠኝና በጣም ነው የማመሰግነው ሁላችሁንም። አላህ ያክብርልኝ። በጣም ቴንኪ ወላሂ በጣም ነው የማመሰግነው። ከምንም በላይ ደግሞ ቲክታክ ላይ ምናምን ሼር ስታደርጉልኝ የነበራችሁ ሰዎች ፔጅን አንድ ላይ ስክሪንሾት እያደረጋችሁ ሰብስክራይብ አድርጓት ነው አምስትር የነበሩ ሰዎች እኔ እንጃ ለእናንተ ምንም ቃል የለኝም። አላህ ያክብራችሁ። በጣም ነው የማመሰግነው። ቴንኪዩ ሶ ማች በጣም ወላሂ እና 25,000 ሰብስክራይብ ገብተናል በአንድ ቪዲዮ ማለት ነው። አንድ ቪዲዮ ነው ፖስት ያደረኩት 25,000 ገብቷል እና በቃ በጣም ደስ ያለኝ ወላሂ። እንደዚህም አልጠበኩም እኔ 10,000 ራሱ ይገባል ብዬ አልጠበኩም ነበረ። ብቻ ግን ሁሌም አላህ ከምጠብቀው በላይ ነው የሚያደርግልኝ ነገር እና አልሐምዱሊላህ በጣም ነው የማመሰግነው። ሰብስክራይብ ማድረጋውን የማይረሳ የቀራችሁት ያው መቼም ብዙ ናችሁ እና እንትን ብትሉት ብትወዱኝ ምናምን ሰብስክራይብ አድርጉ። ሁላችሁም የደውል ምልክቱን ተጫኑ። ቪዲዮ ፖስት ስለማድረግ ከዚህ በኋላ የደውል ምልክቱን ተጫኑ እና ሁሌ ስፖስት ቶሎ እንዲደርሳችሁ ማለት ነው። እንደዛ አድርጎ ሪካርድ እያደረጋችሁ ፖስት የምታደርጉ ሰዎች ደግሞ የኔን አካውንት ያው ስክሪንሾት አድርጋችሁ አንድ ላይ መፖስቱን አትርሱ አደራ። እና በጣም የማመሰግነው። ዛሬ በምንድን ነው የመጣሁት? አንድ ሰው ይዤላችሁ ልመጣ ነው እና እስኪ ያለውን ነገር ሪያሊቲውን እውነታውን ከኔ አፍ እንደዚህ ተባለ ከሚባል እናንተ ራሳችሁ ብትሰሙት ዳይሬክት ራሱን እያወራሁት ምናምን ያው በእርግጥ እኔ እሱን እንትን ዩቲዩብ ላይ ሆነ ቲክቶክ ላይ ምናምን ማምጣት አልፈለግም። ለፕራይቬሲ ስር ደስ አይለኝም ማለት ለእነሱ ፕራይቬሲ ስር ማለት ነው። እኔ ነኝ ያው እኔ ሶሻል ሚዲያ ላይ አንድ ወጥቻለሁ። እነሱን ግን እንደዚህ አይነት ነገር ውስጥ ማካተት አልፈልግም። ግን አንዳንዶቻችሁ ምናምን ያለማመን ነገርም ስላለ እና በቃ እስኪ እኔ እንዴት አባለ ከምላችሁ ዳይሬክት ብትሰሙት ይሻላል ብዬ ነው እና ዛሬ ላመጣ ያሰብኩት ሰው ያው አባቴ ነው እና ከእሱ ጋር እያወራን ሪከርድ አደርጋለሁ እና በቻልኩት መጠን የሱን ፊት አላስገባውም ወይ ደግሞ የሱ ፊት ካገባብኝ በሆነ ነገር ለመሸፈን ምናምን ሞክራለሁኝ። እንዳልኳቸው ያው መደበቅ ሳይሆን ያው እሱ ማገለጥ እንዲመውጣት ምናምን ላይክ ላይ ምናምን ቪዲዮ ላይ ምናምን አልፈልግም እና ባለፈው ከዚህ በፊት ያወራው ከፋዘር ጋር ያወራነውን ምናምን እኔ ስነግረው ላይ ሳም ምናምን አይታችኋል። ግን አሳማኝ አይደለም ማለት እኔ በቃ እንዲሆን የምትፈልጉት ነገር ላይ በቃ በደንብ መታገል አለባችሁ እና በቃ እኔ በጣም ለማሳመን እየሞከርኩ ነው እሱን እና ብዙ ከዚህ በፊትም ያልነገርኩትን ብዙ ጥሩ ነገሮች ምናምን አሁን አይነ ባለፈው እንደዚ አይነት አስተሳሰብ ያመጣው እሱ በደንብ በቅርበት ስለማያውቀው ነው የሳምን እና ብዙም ከመስራት ከምናምን እንትን ያለ ብቻ ብዙም እንደ ቁም ነገር ምናምን አያስበውም እና ያው ከዚህ በፊትም ያው የሳም አንዳንድ የጣላቸው ነጥቦች አሉ ቲቪ ላይ ምናምን ቀርቡ ምናምን እና እሱ ነገር ወላጅ ያው አምርሮ ነው የያዘው እና ለዛም ነገር ብቻ አስረድቼዋለሁ። በቻልኩት መጠን ፍላጎቴ ምናምን ነግሬዋለሁ እና አስብበትና ትነግረኛለህ ምናምን ብዬዋለሁ እና ዛሬ ደውዬለት እመጣለሁ እናወራለን በዚህ ጉዳይ ብዬዋለሁ እና እስኪ ለምን ሂጄ አውርቼው እንደዚህ ያለ ከማለት ራሱን ሪካርድ እያደረኩ ላሰማችሁ ብዬ ነው እና እኔ እንጃ እንግዲህ ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም በቃ
አባቴ እንግዲህ እኔ ጥሩ ነው ብዬ የወደድኩትን ነገር ይወድልኛል። ሁሌም ከጎኔ ነው። ሁሌም ሰፖርተሪ ነው። ሁሌም ደጋፊ እሱ ነው እና ለዛ ነው በቃ እሺ ያለኝንም የምቀጥልበት እምቢ ያለኝንም የምተወው ለዛ ነው እና ኢንሻላህ ጥሩ ጥሩ ነገር እየተመኛችሁ ጠብቁኝ እና አሁን ወደ ቤት ልሄድ ነው ሰፈር እና ቤት ሄጄ ከዛ ያለውን ነገር አስተካክዬ ደግሞ አብረን የምናየው ይሆናል። እስከዛ ግን ሰብስክራይብ ማድረግ አይረሳ። ቪዲዮ ሪከርድም ታክሶች እንዳልኳችሁ የአይንም ፔጅ አንድ ላይ የያዛችሁ ፖስት አድርጎት ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ በዱአ እንግዲህ እንትን በሉኝ እና ዛሬ አባያን የለበስኩት በዱአ አግዙኝ። ሰፈር እንሂድና ደግሞ ያለውን ነገር አሳያችኋለሁ እና ቤት ውስጥ ለማውራት ምናምን ስለማይመች ብዙ ሰው ስለሚኖር ያው መኪና ውስጥ ነው የማወራው እና ጠርቼዋለሁኝ እና እስከዛ ጥሩ ነገር ተመኙልኝ። አይዊሽ እኔ በቃ ኢሳምን ቢያምንበት እና ኢሳምን ቢቀበለው ምናምን ደስ ይለኛል። ምክንያቱም እኔ ለኢሳም ጥሩ ነገር ሳይኖረኝ ቀርቶ ምናምን አይደለም። ያው የኢሳምን ሰዓት አለመገጣጠም እኔም ከዚህ በፊትም ብዙ ቁም ነገሮችን ከሱ ጋር ይሆናል ብዬ አስብ ነበረ። ምሳሌ ላይ ተስፋ ቆረጥኩኝ እና እንደዚህ አይነት ነገር ውስጥ ገባሁኝ። እንዳላሰብኩት ነው እየሆነብኝ ያለው። ግን ያው እኔ ብቻዬን መወሰን አልችልም። ወንድ ብሆን ታውቁታላችሁ መቼም ወንድ ልጅ ሆን ቤተሰብም ፈቀደ አልፈቀደም ምናምን እንትን ይባላል። ግን ሴት ስትሆኑ ወላጅ መፍቀድ ግዴታ ነው እና እነሱን ሳላሳምን ደግሞ በቃ ይሆን ምናምን ብሎ እንትን ማለት ከበደኝ እና ለዛ ነው ሀራም እንዳይሆንብኝ በማለት ነው በቻልኩት መጠን እሱን ለማሳመን የሞከሩት። በእርግጥ አዲስም ነገር ስለሆነበት ሊሆን ይችላል ፋዘርም እየገገመ ያለው። ግን ኢንሻላህ ዛሬ ጥሩ ነገር ይኖራል ብዬ ተስፋ አደርጋለሁ። ብቻ እስከዛው ሰብስክራይብ፣ ላይክ፣ ሼር በማድረግ ጠብቁ እና ዱአ አድርጉልኝ። ነገሮች እንዲስተካከሉ ነገሮች እንዲገሩልኝ ምናምን ዱአ አድርጉልኝ። በቃ እንግዲህ እንጠብቀውና ከዛ እንደሚሆን እናደርጋለን የሚለውን እንሰማለን አብረን። አባቴ እንዴት ነሽ ኢክራም? ሰላም ነሽ? አለን አልሐምዱሊላህ። ሳይሆንበት እንዴ ደህና ነኝ። ደህና ነሽ አንቺ? ለማውራት የሚችል አይተው እንዴት ነሽ አንቺ? ደህና ነኝ። ደህና እንዴት ነህ? ደህና ነኝ አልሐምዱሊላህ። አሁን እኮ ነኝ ትንሽ ለውጥ አለው? ለውጥ አለኝ አሁን ደህና ነኝ። ቀጠሮም እየደረሰ ነው። አሁን እንደ 10 ቀን ነው የሚቀር። ለዛ ነው የሚቀረኝ አሁን እንግዲህ ከአላህ ጋር ኢንሻአላህ ያው ያለውን ዶክተር ይጠመኝ። አረ ወላ ሰበብ አድርጋ ያድናል። እሱ ነው። ልጆችም ዱአ አድርጉልኝ። ካልተገኘም ዱአ እያደረገች ነው። ዱአ አድርጉልኝ። እንግዲህ ምላችሁ ያለውን ነገር እንግዲህ ያው በዱአ ነው። በገንዘብ ብቻ ሳይሆን በዱአ ነው። ገንዘብ ብቻ አይሰራም። ገንዘብ ብቻ የምንወድ ከሆነ አይሆንም። ለሰበብ አድርጋ ያድናል። እንዴት ነሽ አንቺ? ደህና ነሽ? ደህና ነኝ አልሐምዱሊላህ። ደህና ነህ? ፀሐይ ነበር እንዴ? ደህና ነኝ። እያረጀህ እኮ ነው። አይቀርም ነገሩን እኛም እያረጀን ነው። እንኳን አይቀርም። እድሜያችን እኮ ብዙ አመት ሆነን እኮ እድሜያችን ሄዷል። 90 አልገባህም? 90 90ማ ከገባሁ በቃ ምን ሆነ? አልጋ ላይ መውረድ አልችልም ማለት ነው። 90 እድሜ ትጨምራለህ እኮ ብዬ ነበር። ኧረ እኔ አልጨምርም። አላህ የሰጠኝን ነው እንጂ የእኛን ስትጠየቅ ነው የሚጨምረው። አይሆንም። ያልተሰጠንን እድሜ እንደዚህ ነው ትላለህ። የእድሜ ጥሩ እድሜ ላይ ነው ያለሁት። መጨመርም አይቻልም መቀነስም አይቻልም። ሐራም ነው። ምላጌ ነው። ኧረ የተሰጠን እድሜ አልሐምዱሊላህ ይሄን ያህል ኖርኩ ማለት ነው። መካድ እኮ ነው እድሜ መቀነስ። ጥሩ አይደለም። ያለኝን እድሜን ይህን ያህል እድሜ ከወንድምም ከእናትም እድሜን ስለነገሩኝ እድሜን ማስታወሻ ላይ ስለተያዘ እድሜን እያለሁ አልሐምዱሊላህ 60 ዓመት ላይ ነው። አይኑ እንደመጭ ብራንተ ነው ወይስ ሰልከ እንደ 60 ዓመት አንተ ማለት አይ ተፈራ ጋር ላገናኝሽ አይደለም ወይ ተፈራ ላገናኝሽ 50 አንተ ማለት 53 ነኝ አልከ እንዴ? ዝም ብዬ ነው እኔ ሐኪም ቤት እኮ ልጅ ነው። ኧረ ወላሂ አንተ ሰው ዝም ብለህ 60 አትበል። አይደለም ተፈራ ጋር ላገናኝሽ አትደውለው። አንተ ሆነ ምን ያደርግልኛል? እዛ ጉዳይ ሌላ ጨዋታ እንዴ? ሰላም ነው አለን አልሐምዱሊላህ።
ስልሳ ላይ 55 ምልሽ ነው እንዴ? ወደ 53 ሆና ነው 55 መታወቂያ ላይ እንደውም ከ55 በታች ወደ 55 ራሱ መታወቂያ ላይ አልሆነም ነው የምልሽ። በእድሜማ ሲሆን በኃይለ ሥላሴ ጊዜ 11 ዓመት እና ኃይለ ሥላሴ ወጡ ገና ያወጣቸው እኮ ስልሳ ላይ ያለው ስሚት ለስልሳ አይሆንም። ወላሂ ስልሳ አይሆንም። እንደ አንተ ባለፈው ሲመጣ ወንድም 40 ምናምን ዓመት አልነበር? የትኛው ትልቁ ወንድም ሲመጣ? ኧረ አይደለም ትንሹ ነው ያወናበር የቴፒ ሄደው አይደለም ስልሳ ነው። ዝም ብለህ ነው ሲጀመር እድሜ ያስታውቃል። የ60 ዓመት ሰውዬ አይደለም። ጠበቃ ነኝ። ሰውነት የቀጭን ነኝ። ጠበቃ ነኝ ስታይኝ አሁን እንደው ይቺ መም እንትን አለችኝ እንጂ ከማንኛውም ወጣት ጋር ወላሂ ውዬ እገባለሁ። ፈለኩበት በሩጫ ብትይው በስራ ብትይው በማንኛውም ነገር ሊከመኝን ታከተኝን አላውቅም። እኔ እሱማ ጠንካራ ነው። ፀሐይ ቀጠለ ወደፊት እንጠጋ ወደኋላ ነው ወደፊት እንሂድ። ወደኋላ ይሻላል። ወደኋላ ዛፏ ያትቺ ዛፍ አለች ትንሽ እግርሽን ትንሽ ወደ ፀሐይ እኮ ወደፊት ትንሽ ለለ እንደዚህ እና ደህና ነኝ። ምን አዲስ ነገር አለ? ባለፈው ያው ኢሳምን አግኝተው ነበረ፣ ግን ያው ከዛም በኋላ ነው አውርቼ ነበረ። ምንም እንትን አላለም። ከዛ በኋላ ምን አዲስ ነገር አለ የተቀየረ? ያው ስለ ኢሳም ነግሬሃለሁ ከዚህ በፊትም ጥሩ ልጅም እንደሆነ ያው ይህንን መኪና የሚሰጠኝ እሱ እንደሆነ ምናምን ታውቃለህ። ያው አብረን የምንሰራው አብረን ከዜሮ ተነስተንም እዚህ እንደደረሰ ምናምን ነግሬሃለሁ። ግን ታውቀዋለህም፣ ግን ብዙ ቅርበትም ስለሌለህ ነው አውቃለሁ እንትን ያልከው። ብዙ ኢሳምን እንዲህ እንደ ቁም ነገር ያላሰብከው ቀልድም ስለሚያበዛ ምናምን ነው። ግን ያለውን ነገር ላስረዳ ምናምን ሞክሬያለሁ። ከዚህ በፊትም ለኢሳምም ነግሬዋለሁ። በእርግጥ ባለፈው ምንም ነገር አይደለም እሱ ምናምን ብያለሁ። እና አንተ ከዛኛው ልጅ ጋር ሙጭጭ ብለሃል። ምንድን ነው ሀሳብ ይቀይራል ወይስ እንደዛው ነው? ሀሳቡ እንዴት መሰለሽ ክረም፣ ኢሳም እርግጥ ጥሩ ልጅ ነው፣ ግን ቀልደኛ ነው። ቀልድ ያበዛል። ስራም ከጎበዝ ነበር፣ ቀልድ ያበዛል። ስለዚህ ምንድነው አሁን ትዳር ከሆነ ትዳር ነው። ይህኛው ልጅ ደግሞ እንደማየው ከሆነ በጣም ጥሩ ልጅ ነው፣ ቁም ነገረኛ ነው። ከኛም ደግሞ አንዳንድ ነገሮችን ቁም ነገር እየሰራ ነው ያለው። ስለዚህ ትዳርን የመሰለ የለም። ትዳርሽን አንቺ ይህ ልጅ ብትይዥና ወደ ትዳርሽ ብትገቢ ትዳርሽን ብትይዥ